እኔ እመቤታችን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናት በሞት እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳልላት ሰሎ ቢያሳያት ተመልከቱ። ከዚያ በኋላ ምን አለ በክንፉ ሲላ ኧረ ቶሎ ፍጠራት ናፍቃናለች፣ ለኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይየው ሲደርስ ተፈጠረ። ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር፣ ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ አባ ጊዮርጊስ። ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳል ነው እናት! እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት ልሻለሁ ይላል። ወገኖቼ የተሰጠን ቀን ዛሬ ነው፣ ነገ የኛ አይደለም። ስለ ነገ ምንም ማስረጃ የለንም። እኛ ያልሸከፍናቸው ጓዞች ስለኖረን እግዚአብሔር ቀን የሚጨምርልን አይምሰላችሁ። ዛሬ ነው የሰጠን እግዚአብሔር። በነገ ስልጣን የለንም። የሰመሰተ ሄሊ ለረሳ ነገ ለራሷ ታውቃለች። የነገ ባለቤት እሱ ያውቃል። ዛሬ የመዳን ቀን ነው። እርቁም ዛሬ ነው፣ ፍቅሩም ዛሬ ነው፣ ምጽዋቱም ዛሬ ነው፣ ጸሎቱም ዛሬ ነው፣ ንጽህናውም ዛሬ ነው። ሁሉም ዛሬ ነው። ነገ ላይ እኛ ስልጣን የለንም። በርኩሰት ዓለም ውስጥ ንጹሕ ሆና የተገኘች እመቤታችን ናት። ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ እመቤታችን ወላዲተ አምላክ ናት። መመረጣችን ስለዚህ ነው እመቤታችን የድኅነት ምልክት የምትባለው። ከዳንኤል ጋር እኔ ስቆምቼ ይገርማል እኮ በእግዚአብሔር ቸርነት። ኤርምያስ ቢሏችሁ በድንጋይ እየተወገረ እኮ ነው። ዳዊት ቢሏችሁ ዘመኑን ሁሉ በእንባ አልጋውን ሲያጥብ የኖረ ነው። አብርሃም ቢሏችሁ ቤት ሳይኖራ ለእግዚአብሔር ሲሰደድ የኖረ ነው። ያዕቆብ ቢሏችሁ ለእግዚአብሔር ሲንከራተት ውሃ ልቃ በእንባዜ ዘመኔ ሁሉ በልቅሶ አልቃ ያለ ነው። ይስሐቅ ቢሏችሁ ሲሰደድ የኖረ ነው። ዮሴፍ ቢሏችሁ በወንድሙ የተሸጠ ነው። አቤል ቢሏችሁ በወንድሙ የተገደለ ነው። ሄኖክ ቢሏችሁ ይህን ዓለም ጠልቶ ተሰዶ የኖረ ነው። ኖህ ቢሏችሁ ከ120 ዘመን በሙሉ ከግብረ ሰዶማውያን ጋር ሲፈተን የኖረ ነው። ኤልያስ ቢሏችሁ ከውሻው ከአካብ ከኤልዛቤል ከጣዖቷ ከባቢሎና ኤልዛቤል መከራ ሲቀበል የኖረ ነው። ኤልሳ ቢሏችሁ እስከ ሶሪያ ድረስ በሰሜን እስራኤል ንጉሥ ሲሰደድ የኖረ ነው። ሰለስቱ ደቂቅ ቢሏችሁ እሳት የተወረወሩ ናቸው። ከእነዚህ ጋር ደን ስንቆም አይገርማችሁም? ይሄን እድል እግዚአብሔር ሲሰጠን ግን እድሉ ዛሬ ነው ያለን፣ ነገ የለም። ሐዋርያትን እስቲ ያሰዋቸው። እውነቴን ነው እኮ ደግሞስ እድሜ ዘመናችን በሙሉ አንድ ነገር ሳይገባን ዝም ብለን አቤት አቤት ስንል ኑረን ሪክው ለእግዚአብሔር ያሉት ከሉት ጋር ደግሞ መግባት እንደው እኮ ይገርማል። እግዚአብሔር ራሱ ቃል በቃል የተናገራቸው ከሙሴ ጋር እንደ ባልንጀራ እንደ ወንድም ከተማከረው ጋር መግባት፣ ከጳውሎስ ጋር ማምላክን በጣም ነው። እኔ ስለ ቅዱስ ጳውሎስ ባንናገር ይሻላል ብንናገር። እኔ ከዚያ ሰው ጋር ሰው መሰላችሁ እንዴ? ቅዱስ ዮሐንስ አፈወርቅ ጳውሎስ ይላል። ቅዱስ ጳውሎስን የሚያህል ሰው እስቲ እንዲሁ ፈልጉ ይላል። እንዲሁ ፈልጉ እስቲ የለም ካለ በኋላ ምን ይላል መሰላችሁ? ጳውሎስ በጎችን ሰው ያረገ ብቻ አይደለም ይላል፣ አጋንንትን ወደ መላክነት የለወጠ ነው ይላል። ምን ማለት ነው? ሰው ኃጢአት ሲሰራ ምን ይሆናል? ጋኔን። ጽድቅ ሲሰራ ምን ይሆናል? መልአክ ነው እኮ ያ ሰው። ቅዱስ ጳውሎስ እንደዚህ ያለ ሰው ነው። እስከ ልዋሪቆን እስከ ምድር ዳርቻ እስከ በረዶ አስተምሮ አገር ቢያልቅበት ደግሞ እዚህ በኋላ በረዶ አገርም በኋላ እኮ አገር ሊኖር ይችላል ብሎ የሚያስተምር የሁሉንም ነፍሳት ስም ይዞ ባይምሮ የሚጸልይ እስከ ሦስተኛው ሰማይ እየተነጠቀ 40ውን አንድ እየተባለ በድንጋይ እየተወገረ 3 ጊዜ ከባህር ተጥሎ የዋለ ያደረ። አሁን ከቅዱስ ጳውሎስ ጋር ደንኛ እንዲው ስንቆም ወይ ጥጋባችን እንዲው ይሄ እድል ነው የተሰጠን። የሚደንቀኝ ይሄ ቸርነቱ ነው። ይሄንን ብሎ አንገቱን ተቆርጦ ነው ያረፈ።
ለራሱ ለውጋት እንኳን ክርስቶስ ምሕረት አልሰጠውም በዘመኑ። ቅዱስ ጴጥሮስ በ55 ዓመቱ ሐዋርያ ሆኖ በጌታ ሰይጣን እየተባለ እየተገሰጸ መከራውን አይቶ ኋላ ደግሞ ወደ ላይ ዙሬ ከተሰቀልኩ ከጌታዬ ጋር እኩል መሆን ይሆንብኛል፣ ዘቅዝቃችሁ ስቀሉኝ ብሎ ዝቆ የተሰቀለው። ቶማስ ቆዳውን ተገፎ በገዛ ቆዳው አሸዋ ተከቶ ተሸክሞ የዞረው። ከነዚህ ጋር ስንቆም አይገርማችሁም? እግዚአብሔር የኔ ዕድል በቀዝቃዛ ውሃ ሲሰጠን በምሕረቱ እንዲያውም ቅዱስ ቄርሎስ ያን ሁሉ የመንግስተ ሰማያትን ክብር ዘረዘረና ዓለም ከተፈጠረ ጀምሮ ያለው የሰው ልጅ እንኳን ቢመጠን በቅጽበት ለማየት እንኳን መንግስተ ሰማያትን አይመጥናትም ካለ በኋላ እንዳልተቆለ እግዚአብሔር ግን ቸር ነውና ይችን ሀገር በቀዝቃዛ ውሃ ሰጠን ይላል። ይገርማል። የአዳም በሙሉ ከነ ልጆች ቢሞት መጠኗማ የሆነ እሱ ግን በቀዝቃዛ ውሃ ሰጠን። ይሄ ነው ማር ይስሐቅ ብእሲ ጠቢብ በፍትሐ ኅብስት ይሳየጣል ለመንግስተ እግዚአብሔር። ብልህ ሰው መንግስተ ሰማያትን ያህል ሀገር በቀዝቃዛ ውሃ ይዋጃታል። በቀዝቃዛ ውሃ አሁን ይህን ሰጠን። ምስለ ሰማይ ሰማያት እነማን ናቸው? እስቲ አስቡ። እንዲህ ጥቂት ላስታውሳችሁ። እውነቴን ነው። የቅዱስ ቂርቆስን አስቡት እስቲ። እንደዚህ አቤቱ ተቀምጠን ስለሆነ በጣም እንዲያው ሌላው ቢቀር እኔ እነዚያ የጋሉ ብረቶች ናቸው እዚህ የሚታሰቡ። 2 የጋለ ብረት በ3 ዓመት ልጅ በዓይኑ ሲጨመርበት፣ 2 ፍም የመሰለ ብረት በ2 ጆሮ ሲጨመርበት፣ ለዚህ ሕፃን 2 የጋሉ ብረቶች በአፍንጫው ቀዳዳ ሲገባበት፣ መርዝ መራራ ቅጠል በጥብጦ ሲፈቱ ቃልህ ለጉሮሮ የጣፋጭ ነው ሲል። ለዚህ እኮ ነው የሐምሌ ቂርቆስ ወንጌል ምንድነው የሚለው? ምን የሚለው ነው የታዘዘ? ሸክሜ ቀላል ነው የሚለው ነው። ያ ሕፃን ያን ሁሉ የቻለው ለምንድን ነው ተብሎ ተጠንቶ እኮ ነው። ለምንድን ነው? መንግስተ ሰማያትን እያሰበ ነው። አሁን ከቂርቆስ ጋር ደንኛ ጎለል እያልን ደን ስንቆም አይገርማችሁም? በእግዚአብሔር ቸርነት የቅዱስ ጊዮርጊስን ስታስቡት ግርም ምንም ያደርገው። እስቲ እግዚአብሔር ያሳየው። እውነቴን እኮ ነው። ከባድ ራስ ምታት እንኳን ምን ያህል እንደሚያስመርረን ታውቃላችሁ? አናቱን እኮ በመዶሻ ነበር የሚቀጠቅጡት። ግራ እጁንና ግራ እግሩን ለብቻ ቀኝ እግሩንና ቀኝ እጁን ለብቻ አድርገው እንደ ፍልጥ ነው የፈለጡት። ከሁለት ቆርጠው አጋድመው በመጥረቢያ ከእግሩ ጀምረው ከትክተውታል። ክርስቶስን ካር ተብሎ ክንድ የሚያህል የሾለ ብረት ያለውን ጫማ ጫምተው ጅማቱ እስኪበጣጠስ ተጎንብሶ እንዲሄድ አድርገውታል። በመንኮራኩር ፈጭተውታል። ፈጭተው አቃጥለው አመድ አድርገውታል። ስጋውን በመጥረቢያ ቆራርጠው ድግም ሊነሳ ይችላል ብለው ፈርተው እዚያ ላይ ቤት ሰርተውበታል። አሁን ከዚህ ኮከብ ጋር ደን ቆም ስንል አይገርማችሁ? የእግዚአብሔር ቸርነት እኮ ነው። ከነዚህ ጋር ነው የሚያቆመን።